ሰላም የያዝነውን የፈረንጆቹን 2026 ዓመተ ምህረት የተባበሩት መንግስታት ድርጅት ዓለም አቀፍ የበጎ ፈቃደኝነት ዓመት ብሎ እንደሰየመው ስንቶቻችን እናውቃለን? ድርጅቱ በተለይም ባለፈው 2025 ዓመተ ምህረት ባጠናው ጥናት በዓለም አቀፍ ደረጃ ከ2.1 ቢሊዮን በላይ በጎ ፈቃደኞች በተለያዩ ዘርፎች አገልግሎት መስጠታቸውን እንደዚሁ በሪፖርት አሳይቷል። ብዙዎቻችን በጎ ፈቃደኝነትን ስናስብ በሕይወታችን ውስጥ የሚፈጥረውን ማጂክ በቅጡ የተረዳነው አይመስልም። ለአብዛኞቻችን በጎ ፈቃደኝነት በሆኑ ጊዜያት ብቻ በዘመቻ የሚከናወን ተግባር እንደሆነ አድርገን ማሰብ፣ ይህ አገልግሎትም ለሌሎች የሚሰጥ የበጎነት ዋጋ እንደሆነ አድርገን ብዙ ጊዜ እንረዳለን። በእርግጥ የበጎነት ተግባር ነው። የበጎ ፈቃደኝነት ዋነኛ ዓላማም የሌሎችን ሰዎች ችግር መፍታት፣ የእኛን እገዛ የሚሹ ሰዎችን ቀርቦ መርዳት ቢሆንም በበጎ ፈቃደኛው ሁለንተናዊ ማንነት ላይ የሚፈጥረው አዎንታዊ አስተዋጽኦ ግን እጅግ ከፍተኛ ነው። በዚህ ቪዲዮ በጥንቃቄ የተመረጡና በጎ ፈቃደኝነትን ከተለመደው አረዳድ በተለየ መንገድ እንድንገነዘበው የበጎ ፈቃድ አገልግሎት በምንሰጥ ግለሰቦች ላይ ሊያሳድር የሚችለውን በጎ ተጽዕኖ የሚያሳዩ 4 ሳይንሳዊ ምክሮችን አብራርቻ አቅርቤላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። የመጀመሪያው የበጎ ፈቃድ አገልግሎት ትሩፋት። በቀላሉ ሊገኙ የማይችሉ ውድና ለቀጣይ የስራ እንቅስቃሴያችን ወይም አጠቃላይ ለህይወታችን ስኬት ጠቃሚ የሆኑ ክህሎቶችን ማዳበር እንችላለን። እንግዲህ ክህሎቶች በተለየ ሁኔታ የምንታወቅባቸውና በብቃት መከወን የምንችላቸው ነገሮች እንደሆኑ በጣም ግልጽ ነው። እነዚህ ወሳኝ ልምዶች ብዙ ጊዜ በክፍል ውስጥ የማንማራቸው ይልቁንም በምናደርጋቸው የህይወትና የስራ እንቅስቃሴ ውስጥ እየዳበሩ የሚመጡ ጠቃሚ ልምዶች ናቸው። በጎ ፈቃደኝነት ያለ ምንም ክፍያ እንድናገኝ በር የሚፈጥርልን መንገድ ነው ማለት ነው። በተለይም በትብብር መስራት የቲም ወርኪንግ የምንለው ማለት ነው። የጊዜ አጠቃቀም፣ ችግር ፈችነት፣ የሊደርሺፕ ብቃታችን፣ የንግግር ክህሎት፣ የኮምፒውተር እውቀት ወይም አይሲቲ እና የሰዎች ግንኙነትና የክሪቲካል ቲንኪንግ ወይም በጣም በበርካታ ሁኔታዎች ላይ ክህሎቶችን ሊያዳብርን ወይም ልናዳብር የምንችልበት ትልቅ አጋጣሚ ነው። ሁለተኛው የበጎ ፈቃደኝነት ትሩፋት የስራ እድሎች ይከፈታሉ። የመጀመሪያው በበጎ ፈቃደኝነት አገልግሎታችን የምናገኘው መልካም አጋጣሚ ሲቪያችን እንድናሻሽል ይረዳናል ማለት ነው። ይህ ሲቪያችን እንግዲህ እንደሚታወቀው የስራ ህይወታችን ቁልፍ ሰነድ ነው ማለት ነው። በዚህም የተነሳ ሲቪያችን ላይ የበጎ ፈቃደኝነት አገልግሎትን ማካተት በተለይ በምዕራባውያን ሀገራት የተደረጉ ጥናቶች እንደሚያሳዩት ከ70 እስከ 80% የሚደርሱ ቀጣሪዎች በጎ ፈቃደኝነት አገልግሎት ውስጥ ተሳትፈው የሚያውቁ ተቀጣሪዎችን የመቅጠር እድላቸው ከፍተኛ እንደሆነ ያሳያል ማለት ነው። በዚህም የተነሳ በጎ ፈቃደኝነት በሲቪያችን ላይ መካተቱ ብቻ አንድ እርምጃ ለስራ ቅርብ ያደርግናል ማለት ነው። ሌላው የስራ ልምድ የተባለውን ወርቃማ እድል እንድናገኝ ይረዳናል። ብዙ ጊዜ ስራ ለማግኘት አስቸጋሪውና በተለይ ደግሞ ለአዳዲስ ተመራቂዎች እጅግ ፈታኝ የሚሆንበት ምክንያት የስራ ልምድ የሚባለው ጉዳይ ነው። በጎ ፈቃደኛ አገልግሎቶችን በምንሰጥበት ጊዜ ከማህበረሰቡ ጋር በቅርበት የመስራት፣ ከተለያዩ የድርጅት አሰራር ቢሮክራሲ ጋር የመተዋወቅ እንደዚሁም አዳዲስ የስራ ክህሎቶችን እና የስራ ኢንቫይሮንመንቶችን ወይም ለረዥም ዓመት ውስጥ በስራ ውስጥ ከቆዩ ግለሰቦች ጋር የመገናኘት እድሉ እናገኛለን። በዚህም በተለይ ከኛ ፍጹም የተለየ ባህል ወይም እምነት ወይም አስተሳሰብ ወይም እሴት ካላቸው ሰዎች ጋር የመገናኘት እድል ይኖረናል። ሌላው ከዚህ ጋር የሚገናኘው ቁልፍ ጉዳይ ኔትወርኪንግ ይባላል። እንግዲህ እንደሚታወቀው በዘመናዊው የስራ ዓለም ውስጥ እኛ ካለን ተጨባጭ እውቀት ይልቅ በተለያዩ የህይወት አጋጣሚ የምናውቃቸው ሰዎች ራዕያችንን ለማሳካት የበለጠ አቅም እንዳላቸው ግልጽ ነው። በተለይ በንግዱ ዓለም ውስጥ ያሉ ሰዎች የሰዎችን ግንኙነት ወይም ኔትወርኪንግ ምን ያህል አስፈላጊ እንደሆነ በደንብ ጠንቅቀው ያውቃሉ። በመሆኑም በጎ ፈቃደኝነት ከፍተኛ እውቀት ካላቸው ግለሰቦችና ቡድኖች ጋር የሚያገናኝ ትልቅ መንገድ ነው። የምታውቀው ነገር ብቻ ሳይሆን የምታውቀው ሰውም ወሳኝ ነው እንደሚባለው ማለት ነው። ጠቃሚ ግንኙነቶች ልክ እንደ መነጽር ሁሉንም ነገሮች በቅርበትና በግልጽ ለማየት ወሳኝነት አላቸው ማለት ነው። ሶስተኛው የበጎ ፈቃደኝነት በረከት የጤና ጠቀሜታዎች። በተለያዩ ሀገራትና በተለያዩ ጊዜያት የተደረጉ ሳይንሳዊ ጥናቶች እንደሚያሳዩት ከሆነ በበጎ ፈቃደኝነት አገልግሎት የሚሳተፉ ሰዎች ከማይሳተፉት ይልቅ የተሻለ አካላዊና አእምሮአዊ የጤና ሁኔታ እንዳላቸው ያሳያሉ። ለምሳሌ በ2025 ጆርናል ኦፍ ኦኪፔሽናል ቴራፒ የተሰኘ መጽሔት ይዞት የወጣው መረጃ እንደሚያሳየው ከሆነ በጎ ፈቃደኝነት የአእምሮአዊ ጤንነትን በመጠበቅ ሰዎች ከድባቴና ተስፋ መቁረጥ ስሜት ውስጥ እንደሚርቁ ያመላክታል።
በተያያዘም ሳይንስ ኤንድ ሜዲሲን በተባለ ጥናት ላይ እንደተረጋገጠው በጎ ፈቃደኛ ሰዎች ከሌሎች ሰዎች ጋር ሲነጻጸሩ ከ75 እስከ $100,000 በማውጣት የሚገኝን ደስታ በበጎ ፈቃደኝነት አገልግሎት ብቻ እንደሚያገኙ አረጋግጧል። ሰዎች የሚወዱትን ነገር በበጎ ፈቃደኝነት ሲሰሩ ከፍተኛ እርካታ ያገኛሉ። አንዳንድ ሰዎች ሌላ ቦታ በማይገኝ የኩራት ስሜት ለመሰማራት ብቻ በጎ ፈቃደኛ ይሆናሉ። ምሳሌ ልጆችን መንከባከብ፣ እንዲያነቡ መርዳት፣ አረጋውያንን መንከባከብ፣ ለበጎ ዓላማ ገንዘብ ማሰባሰብ ወይም የፈንድራይዚንግ እንቅስቃሴዎች ላይ መሳተፍ፣ ቻሪቲዎች ላይ፣ በትምህርት ቤትና በአካባቢ ላይ በበጎ ፈቃደኝነት ማገልገል፣ የእያንዳንዳችን እገዛ የሚሹ ሰዎችን በቅርበት መርዳት። ይህ ሁሉ የእያንዳንዳችን እገዛ የሰዎችን ሕይወት በትክክልም እየለወጠ መሆኑን ስናውቅ ደግሞ ትልቅ ቦታ እንዳለን ይሰማናል። ይህም ውስጣዊ ኩራትና በራስ መተማመንን ይጨምራል ማለት ነው። ለምሳሌ በዚህ ዓመት መጀመሪያ ላይ በአዲስ አበባ በተካሄደውና ከ25,000 ሰዎች በላይ በተሳተፉበት ሁለተኛው የአፍሪካ አየር ንብረት ጉባኤ ላይ ከ400 በላይ የሚሆኑ የአዲስ አበባ ታዳጊ ወጣቶች በበጎ ፈቃደኝነት ተሳትፈዋል። አያኮራም? እጅግ በጣም። እንደ እውነቱ ከሆነ ከዚህ ጉባኤ ስኬት ጀርባ የእነዚህ ልጆች አበርክቶ እጅግ ከፍ ያለ ነበር። ይህም በጎ ፈቃደኝነት አገራዊ ትርጉም ባለው መድረክ ላይ አሻራ ለማሳረፍ እድል የሚከፍትና ትልቅ የደስተኝነት ምንጭ ስለመሆኑ በቂ ማሳያ ነው። ከዚህ ጋር በተያያዘ ሌላው በራስ መተማመንን ያጎለብታል። በስነ ልቦና ጥናቶች መሰረት በሌሎች ዘንድ ዋጋ ሲሰጠንና ስንቀበል በራስ መተማመናችንና ተነሳሽነታችን ይጨምራል። በበጎ ፈቃደኝነት በቆየን ቁጥር ዋጋችን እየጨመረ ይሄዳል። ይህም ወደፊት በስራ ግንኙነታችን ውስጥ የበለጠ በራስ መተማመን እንዲሰማን፣ ከሰዎች ጋር ያለንን ግንኙነት ስኬታማና የሰመረ እንዲሆን ያደርጋል ማለት ነው። ከዚህ ባለፈ በጎ ፈቃደኝነት እድሜ ቀጣይ ነው። በተለይ እድሜያቸው የገፉ ሰዎች ወይም አረጋውያን በበጎ ፈቃደኝነት መሳተፍ እንደ አልዛይመር ካሉ ከእድሜ ጋር ግንኙነት ባላቸው በሽታዎች የመጠቃት እድላቸውን በከፍተኛ ሁኔታ ስለሚቀንሰው በጎ ፈቃድ አገልግሎት ከማይሰጡ ሰዎች ጋር ሲነጻጸሩ ረጅም እድሜ የመኖር እድል እንዳላቸው ጥናቶች ያሳያሉ ማለት ነው። አራተኛውና የመጨረሻው ራሳችን ቢዚ እናደርጋለን ወይም በስራ ተጠምደን እንቆያለን ማለት ነው። እንደሚታወቀው አንድ የእንግሊዝኛ አባባል አለ፣ the devil makes work for idle thumbs። ስራ ፈትነት የክፉ ስራ ምንጭ ነው እንደማለት ነው። በስራ ለመጠመድና ስራ ፈተው መቀመጥ ለተሳሳቱ ውሳኔዎች ሊዳረጉ ይችላሉ። በትርፍ ጊዜያችን ጠቃሚ ነገሮችን ካላደረግን ለተለያዩ የወንጀል ድርጊቶች ወይም አደገኛ ሁኔታዎች የመጋለጥ እድላችን ሰፊ ይሆናል። በጎ ፈቃደኝነት ከዚህ ሁሉ ጭንቀት የሚገላግል ትልቅ የእፎይታ መንገድ ነው። አእምሯችንና አካላችን አዎንታዊ ሆኖ እንዲነቃቃም ያደርጋል። ያወራው ያለሁት በአጠቃላይ ይህን ሁሉ ታምራዊ ጠቀሜታዎችን ስለያዘው የበጎ ፈቃደኝነት መንገድ ነው። በመጨረሻም በቀጣይ በምን ጉዳዮች በጎ ፈቃደኛ መሆን ይቻላል የሚለውን ጥያቄ የሚመልስ ቪዲዮ ይዤላችሁ እመጣለሁ። መረጃው ጠቃሚ ሆኖ ካገኛችሁት ይህንን ቻናል ሰብስክራይብ በማድረግ እንድታሳድጉት ጠይቃለሁ። ቻው።